ይመስለኛል ውሾች መረጃውን ነግረው ነው እንደ እብድ ልፈልገኝ የመጣው። አዎ ተደራጅታችሁ ላይ መጣችሁት። እንደምታየው ከሆነ ሰፈር ውስጥ ጎረቤት ያሉበት ቦታ ነው ያሉት። እንደለመድከው ሌላው ላይ ደብድበህ ኮፈን ውስጥ አድርጋት ውስጥ ትሰማኛለህ? አንተ ድዳ አሁኑን የከፈትከውን ፈን ማዘጋ ከሆነ አንተም ቤተሰቦች ለዘር እንዳቀባ አድርጌ ነው የማጠፋቸው። ለዘር እንዳንቀር። ስለዚህ ሚስትህን የምትቀላት ነው ማለት ነው። አንተ ሲጀመር እኮ የሚስት አጎት እኮ ማክበር አለብህ። እንደውም አንቱ ብለህ ነበር መጥራት የነበረብህ። አንተ ቆሻሻ፣ በሰው ስለተከበብክ ከኔ የምታምጥ እንዳይመስል አገኘሃለሁ። እያደረግኩ ላለኸው እያንዳንዱ ነገር አስከፍልሃለሁ። እንደ በፊቱ ስሜት አስከፍቼ ማለት እንዳይመስል አጠገብህ ሆኜ ህይወትን ሲኦል ነው ማለት አልጠራጠር። ድሮም ለሲኦል ገነት አይታየም። ለማንኛውም መጥሪያውን ቤት ድረስ እኔ ራሴ ይዤ እመጣለሁ። ያሁኑ ዳኛ በገንዘብ መጋየት አለ። እሱን እናያለን። ናታን ከልጅቱ ጋር ያለው ግንኙነት አስቦበትና ሆን ብሎ ያደረገበት ይመስለኛል። ምክንያቱም እብንያም ጋር ተቀጣጥረው እየሄደ ባለበት ሰዓት የሆነ መኪና እየተከታተለው ነበረ። ስልክም እያወራ ስለነበረ እየተከታተሉ ነው። ስለዚህ አሁን ወደ ቢንያምና ወደ ገኒ መሄድ የለብኝም፣ ስለዚህ ወደ ሌላ ቦታ ሂጅ እንዳገኙ ማድረግ አለብኝም ብሎ ስልክ ሲያወራም ሰምተነው ነበረ። ያንንም አድርጎ ተከታትለው ታገኝተው ስልክ ቁጥራቸውን ተቀብለው ተለያይተውታል ሰዎቹ። ስልክ ቁጥሯንም ደግሞ እሱንም ስልክ ቁጥር ለልጅቱ እናሰጥተዋታል። ልጅቷ ሁልጊዜ ታወራዋለች፣ ፍቅርም ያጫውታታል። ተደዋውለው ተገናኝተው አብረው እያወሩት ባሉበት ሰዓት ቀጥታ እናቲቱ ደውላ እሷ ጋር እንዲመጣና እንዲሁም ደግሞ እሷ እንደደወለችለት እናቲቱ ማወቅ እንደሌለባትም ነግረዋለች። እሱ በጣም ቢገረምም እሷም አታሳወቃትም። ምንድን ነበር ያላት? የሚሄድበት ጉዳይ አለ ነበር ያላት። ሲቀጥልም ደግሞ እናቱ ጋር እያወራ ባለበት ሰዓት እንደው እንዳደርጉ አውርቷት እሷ መኪና እንደምትልክለት እና እዛ ቦታ ቀጠረባት ቦታ መሄድ እንዳለበትም ስትነግረው ነበር። ቀጥታ እዛ ቦታ ሄዷል። ምን ተፈጥሮ ይሆን እዛ ቦታ ሲሄድ? ይቺ ሴትዮ ማለትም ከናታን ጋር ያለችው የእናቷ ከያፌት ጋር የምትሰራ ሴትዮ ናት። ስለዚህ የአባቱን ሀቅ ለማስመለስ እየጣረ ነው። በልጅቷ በደካማ ጎን ገብቶ ወይንስ ምን ለማድረግ እያሰበ ነው ናታን? ገኒ ከሰው ቤት መስራት አልፈልግም ብላ ስራዋን አቆማ እንዳያቸው አዲስ ስራ ጀመራል። እሱም ደግሞ ጉሊት ነው። ቢንያም ከጎኗም ቢሆንም እንዲሁም ደግሞ ይህንንም ስራ መስራትም አትሰሪም ቢሏትም እሷ ግን መስራት የፈለገችው ኤፍራታ በምትመላለስበት አካባቢ ነበር። ምክንያቱም እሷ እዛ ስትገባ ስትወጣ ማየት ስለምትፈልግ እንጂ ስራውን ፈልገው እንዳልሆነ ያስታውቅባታል ገኒ ማለት ነው። ልጇን ማየት ስለምትፈልግ ስትገባና ስትወጣ ሆን ብላ የማትፈልገውን ስራ በፊትም እየሰራች ነበር። አሁንም ደግሞ የቤት ሰራተኛ ከመሆን ብላ ጉሊት ስራ ጀምራለች። ሉሊት ከያፌት ጋር እንደምትሰራ እናውቃለን። እዛ ቤት ያለውን ነገር ሁሉ እያመላለሰች የሚያደርጉትን የወጣውን የገባውን ሁሉን ነገር ለሱ ተነግረው ነበር። አሁን ግን ያጠፋችው ምን እንደሆነ ካይታወቅ እሷ የት እንደገባች ይዛችሁ አምጥጡልኝና ጣቷን ቆርጬ በእጇ ሰጣታለሁኝ እያለ ሲትዝም ሰምተነዋል ያፌት። እሷም ደግሞ በራ እቤት ገብታለች። እቤትም ስትገባ ቤዚን ለማንም እንዳትናገሪ እኔ ወደዚህ መግባቴን ብላን ነበር ባለፈው ክፍል። ቤዚን በጣም ደንግጣለች። ነገር ግን ቤዚ መጠቀም ያደረገቻት እዛ ጋር እሷ ይህንን ነገር ቤዛ ማድረግን ባፈለግ ኤፍራታ እሷን እንደ ጓደኛ መሆንና መቅረብ እንዳለባት ስለጠየቀቻት ለባለፈው ነገር በጣም ይቅርታ ብላ ይቅርታ ጠየቀቻት። እሷን ብትደናገጥም ሉሊትም ይቅርታውን ተቀብላ ነገር ግን አሁን እኔ ወደዚህ መግባቴን አላየሁሽም፣ ስለዚህ ለማንም እንዳትናገሪ አለቃዬ ሊገለኝ ነው ስትላትም ነበር። ቤዛም አለቃው ማን እንደሆነ ማወቅም ባችልም ግራ ቢገባትም ነገር ግን እሷን ለመቅረብና ኤፍራታ ያለቻትን ነገር ለማድረግ ቃል ገብታላታለች። ፖሊሷ ያደረገችው እዛ ጋር ልጆቹን ለማውጣትና እነሱን ከዛ ካሉበት ውጥንቅጥ ለማውጣት ነበር የገባችው። ነገር ግን እዛ በገባችበት ሰዓት በጣም አሳፋሪ ነገሮችና በጣም ብዙ ሴቶች እንደሚሰቃዩ ብዙ ክስተቶችን አይታለች። ያየችው ሁሉ ምንም እንደጠበቀችውና እንዳሰበችውም አልሆነም። ለማጥናት ብትገባም አሁን እዚህ ጋር ለሷም ለህይወቷ የሚያስፈራ ችግር ላይ ነው ያለችው። አብራ ከመካከላቸው ያለችው ጓደኛ አለቃዬ ማን እንደሆነ ማየት አለብኝና መውጣት አለብኝም ስትልና ስትስትም ነበር። ሁሉም ታይ እያሏት ነበር። ነገር ግን ውጭ ላይ በነበሩበት ሰዓት ውጭ ላይ ወጣ ቀጥታ ከያፌት ጋር ፊት ለፊት ነበር የተገጣጠሙት። ያፌትም ደግሞ ካለቃ
እሱን ማንኛውም ሰው ማየት ስለማይፈልግ እንዳየው ስለማይፈልግ፣ ምክንያቱም እሱ ያለው ድብቅ ማንነቱና እንዲሁም ደግሞ ከሰዎች ጋር ያለው ማንነት ስለሚለይ ሰዎች እንዲያዩት አይፈልግም እና በጣምም ሲጮህበት ነበር አብሮ ከሚሰራው ሰውዬ። እሷን ቀጥታ ይዞና አንጠልጥሎ እንደሚያመጣለትም ነግሮን ነበር። ቀጥታም እሱም ሂዶ ልጅቱን አንጠልጥሎ አምጥቶለት በራሱ እጅ ነበር የደፋትና የገደላ ማለት ነው። እዛ ልጁን ከገደላ በኋላ ሂደው እነዛ ውስጥ ያሉ ልጆች ሆነ ቦታ ወስደው እንዲጥሏትም ሲናገር ሰምተናል። ያንን ድርጊት የሚያደርገው ውስጥ ያሉ ልጆች እንዲፈሩ እዛ ስትጣልና እሷ ስትጎዳ ሲያዩ፣ እዛ ጋር እሷን ገሏትና ጥለዋት ሲያዩ ሌሎቹ ሴቶች ምንም አይነት ነገር እንዳይናገሩን ጸጥ ብለው እንዲሰሩ ለማድረግ እነሱን አፍ ለማዘጋት ያደረገው ድርጊት ነው። የፖሊሷ መጨረሻ ምን የሚከሰት ይመስላችሁ? እዛ ውስጥ ሁና አሁን ከወጣችና ወንድ ጋር አድራለሁ ብላ ወጥታ ምናልባት የሆነ ኢንፎርሜሽን ለማውጣት ይመቻት ይሆን? ምናልባት እሷን ከሚመሳሰል ሰው ጋር ከተገናኘችና የሆነ አጋጣሚውን ተጠቅማ እሱን ለማስያዝ የምትጥር ይመስላችኋል? የቤዛና የናታን ፍቅረኛሞች ወይንም ጓደኛሞች አዲስ የተዋወቋቸው ወንድምና እህት ናቸው። አጋጣሚ ነው። ቤዛ የምታውቀው ነገር የለም። ነገር ግን ይሄ ነገር ሆን ተብሎ የተደረገ ነው ከእናታቸው ከነዛኞቹ ልጆች ወይንስ አጋጣሚ ነው ትላላችሁ እናንተ? ቤዛ በጣም ደስተኛ ሆናለች። ግን ይሄ ልጅ ድሮ እንደሚያፈቅራትና ወይንም እንደሚያውቃት አታውቅም። ልጁ ግን በጣም በፊት የሚያፈቅራት ልጅ እንደነበረና የድሮ ፎቶዎቿን ቤት ውስጥ ቆልፎ ክፍላሱ አመታትን እንዳስቆጠረ እናትና እህቱ እንዳዩት እንዲሁም ደግሞ ልብሱ እንዲታጠብለት ከፈለገ የሆነ ነገር ከፈለገ ልብሱን ሻንጣ አውጥቶ በር ላይ እንደሚያስቀምጥላቸው ማንም ሰው ክላሱ ገብቶ እንደማያውቅም ስትናገር ሰምተናል እህቱ ለናታን። ይህን ሁሉ የሚያደርገው ምን አይነት ችግር ቢፈጠር ነው? በአባቱ ሞት ብዙ ነገር እንድተከሰተና ብዙ ነገር እንድተፈጠረም ሲናገርም ሰምተናል። እውነት አባቱን እናቱ ገድላው ይሆን? ምክንያቱም በጥቅም የተነሳ ማለት ነው። ጽዮንና ዳጊ ከያፌት ዘመድ ጋር እያስፈራራ ስለነበረና በዛ በፎቶ የተለያዩ ነገሮችን እያደረገ እንዲሁም ደግሞ እሱ ራሱ ወቅቱት በዳጊ ሊያመሃኝ ብዙ ነገሮችንም ሲራመር ነበር። እነሱም እርምጃ ሄደዋል። አሁን ባለፈው የሆነ ሪካርድ ቀርተውታል። አሁን ደግሞ ብዙ ነገሮችን ማድረግ እንደማይችልና ይሄንን ነገር ካደረገ ወይም አንድ እርምጃ ሄዳለሁ ካለ ለያፌት እንደሚሰጡትን ብዙ ነገሮችን አስፈራርተውትም ሄዷል። እሱም በጣምም ተናዷል። እነሱን ማስፈራራት አይችልም። አሁን እዚህ ጋር ያፌት የሚያደርገውን ወይንም ያፌት ለምን ናታንን እንደሚከታተለው አጥንተህ ትነግረናለህ ወይስ አትነግረንም? እንድታስብበት አንድ ቀን እንሰጣለን ብለውታል። መጨረሻው ምን የሚከሰት ይመስላችኋል? ኤፍራታ ስለ እናቷ ማንነት ለማጥናት ወደ ሐኪም ቤት ደውላ ነበር። እዛም ስትደውል የዲኤን ምርመራ ለመመርመር በጣም ብዙ ብር እንደሚያስፈልግም ነግረዋታል። እሷም በጣም ደንግጣለች። ብር እጇ ላይ ስላልነበረ መሰለኝ በቃ ላስብበት ብላ ስልኩን ዘግተዋለች። ለማረጋገጥ የእናትነቷ ማንነት ፈልጋለች። ምናልባት ይህን ነገር ያወቀ ሰው የእናቷን ዲኤን ቀይሮ እናቷ እንዳልሆነች የተለያዩ ፊትናዎችን የሚያመጣባት ይመስላችኋል? ወይስ ትክክለኛ የእናቷን የዲኤን ምርመራ ውጤት አግኝታ እናትነቷን አምና ተቀብላ ከጎኗ የምትቆም ይመስላችኋል? ቢኒያም እና ያፌት በጣም ተፋጠዋል። ያፌት የሚያደርጋቸውን ቆሻሻ ድርጊቶች ሙሉ ለሙሉ ቢኒያም ያውቃል። ስለዚህ ቢኒያምን ከሀቅ ጎን ቆሞ እሱን ለማስያዝና ለፍርድ ለማቅረብ እየጣረ ነው። ክሱንም እንዲያቆምና የተለያዩ ነገሮችን እንደሚያደርገውና እንደሚገለው ከነዘር ማንዝሮ እንደሚያጠፋውም ያፌትም ዝቶበታል። እሱም ደግሞ አንተ ስላልከኝ እኔ ክስ ማቆምም አልችልም፣ አላቆመም። ስለዚህ እስከ ጥግ ሄዳለሁ። አሁን ያሉት በክስ ባለሙያዎች ወይንም ፍርድ ቤት ያሉ ሰዎች ለእውነት የሚቆሙ እንጂ በጉቦ የሚታለሉ አይደለም ብሎታል። እሱም እናያለን ብሎ ተለያይቷል። መጨረሻ ምን የሚከሰት ይመስላችኋል? አሁንም እንደ ድሮ በጉቦ አታሎ ስራውን የሚቀጥል ይመስላችኋል? ወይንስ ቢኒያም ከሀቅ ጎን ቆሞ እነዚያ ሰዎች የረድተውት ለምስኪኖቹንና እዚህ ጋር የተሰቃዩ ያሉትን ሰዎች ሀቅ የሚያወጣ ይመስላችኋል? የዛሬ ይህን ይመስላል። በቀጣይ እስከምንገናኝ ሰላም ቆዩልኝ።